ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ መጋቢት 22 2017 እንዲሁም ማርች 31 2025 የዕለቱን የውጭ ምንዛሬ መረጃ ይዤላችሁ ቀርብ ያለው። በብላክ ማርኬት ስንት እየተመነዘረ ነው፣ በባንኮች ስንት ገብቷል የሚለውን የእንግሊዝ ፓውንድን፣ ዶላርን፣ ዩሮን፣ ስዊዝ ፍራንክን፣ ስዊዲሽ ክሮንን እንዲሁም የጅቡቲ ፍራንክ፣ ሌሎችም የሳዑዲ ሪያል፣ የዱባይ ድርሃም፣ የአውስትራሊያን ዶላር፣ ሌሎችም የኩዌት ዲናርም አሉ። የጆርዳን ዲናር፣ ባህሬን ዲናር፣ እነዚህም አሉ። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ያው በዚህ ቻናል ከሚቀርብላችሁ ስራ መካከል ቡጩ ናችሁ ቤት ለመስራት ያሰባችሁ የተለቀላችሁ ቪዲዮ አለ። ምን ያክል ብር ይጨርስባችኋል የሚለውን የቤት የእቃ ዋጋ መረጃ እንዲሁም ደግሞ ቤት ለመስራት ምን ያክል ብር ይጨርሳል፣ የፊኒሽንግ ስራ፣ የጂፕሰም ስራዎች፣ የኮርኒስ ስራዎች፣ እንዲሁም የሴራሚክ የተለያዩ የግንባታ እቃዎች መረጃ የሚቀርብበት ቻናል ነው። ቻናሉን ገባ ብላችሁ ማየት ትችላላችሁ። ብዙ የሚጠቅም ነገር አለው። በተለይ ውጭ ሆኖ ቤት ለሚሰራ ማለት ነው። ወደ መረጃ ስንገባ እንግዲህ የብላክ ማርኬቱን አስቀድመን ስንመለከት በዛሬው ዕለት እንግዲህ እየተመነዘረ የሚገኘው ምንዛሬ በጣም ጭማሪ አሳይቷል። አንድ የአሜሪካን ዶላር በዛሬው ዕለት እየተመነዘረ የሚገኘው 155 ብር ከ87 ሳንቲም አንድ ዶላር እየተመነዘረ ነው ብላክ ማርኬቱ። እንዲሁም ዩሮ 168 ብር ከ80 ሳንቲም እየተመነዘረ ይገኛል። ሌላው ስዊስ ፍራንክ ነው። 176 ብር ከ78 ሳንቲም እየተመነዘረ ይገኛል። አንድ ካናዳ ዶላር 108 ብር ከ71 ሳንቲም እየተመነዘረ ይገኛል። እንዲሁም የአውስትራሊያን ዶላር ሲሆን 97 ብር ከ56 ሳንቲም እየተመነዘረ ይገኛል። አንድ የቻይና ዩሃን 21 ብር ከ47 ሳንቲም እየተመነዘረ ሲሆን ቀጣይ ተረኛ የያዘው ደግሞ የፓውንድ ነው። የእንግሊዝ ፓውንድ በብላክ ማርኬቱ እየተመነዘረ የሚገኘው 201 ብር ከ75 ሳንቲም ነው እየተመነዘረ የሚገኘው። ሌላው ክሮን ነው። አንድ ክሮን 15 ብር ከ56 እየተመነዘረ ይገኛል። የኩዌት ዲናር ደግሞ 505 ብር ከ60 ሳንቲም ነው እየተመነዘረ የሚገኘው። ሌላው የዱባይ ድርሃም ሲሆን አንድ የዱባይ ድርሃም 42 ብር ከ44 ሳንቲም እየተመነዘረ ይገኛል። የሳውዲ አረቢያ ሪያል ደግሞ 41 ብር ከ52 ሳንቲም እየተመነዘረ ይገኛል በብላክ ማርኬቱ። ኦማን ሪያል 404 ብር ከ38 ሳንቲም እየተመነዘረ ይገኛል። እንዲሁም ጆርዳን ዲናር 219 ብር ከ67 ሳንቲም እየተመነዘረ ይገኛል። የቱርክ ሊሬ 4 ብር ከ10 ሳንቲም እየተመነዘረ ይገኛል። ሌላው የባህሬን ዲናር ነው። 413 ብር ከ17 ሳንቲም እየተመነዘረ ሲሆን የጆርዳን ዲናር ደግሞ በዶላር 155 ብር እየተመነዘረ ነው። እሱም በዶላር ማለት ነው። እንግዲህ ወደ ባንክ መረጃ ስንሄድ ደግሞ በዛሬው ዕለት አንድ የአሜሪካን ዶላር እንግዲህ 124 ብር አንስቶ ባንኮች እየገዙ ይገኛሉ። ያው የሚሸጡበት 126 ብር